ቃልውድ መጠቀሙ እኮ ጥሩ ነው። ቴክኖሎጂውን ማየቱ ከቴክኖሎጂ ጋር መራመዱ ጥሩ ነው። ግን የፈጠራ ክህሎቱን ይገልበታል። ያ ነገር ተሽጧል። ከዛ ይሄን ያህል እያሉ ይሄ ያህል መጽሐፍ ተጽፎ ለምንድን ነው የማይተዋወቀው? ለምንድን ነው እንደዚህ የማይሆነው? እኛ እኮ እንደዚህ መንገድ ሲሸጥ አግኝተን በጣም የሚደንቅ ነው ሲሉ ሲደውሉልህ ታገኛለህ። የድሮ ዘፈን ነው ህብረተሰቡ የሚናፍቀው። የአሁኑ እኮ ዘፈኖች እኮ እዚህ ግባ ማተላቸው ናቸው። እና የውጭውን ካልቸር ወደኛ ሀገር አምጥተህ ፕራክቲስ ለማድረግ ስትሞክር አይመጣውም። ስለዚህ እነዚህ ነገሮች ትኩረት በቻልነው አቅም እኔ እንደውም አሁን አንዳንድ ይደውሉኛል ልጆች፣ የራሳቸው ተስጦ ያላቸው ልጆች ይደውላሉ። በተቻለኝ አቅም እያገዝኳቸው ነው። ባህል ቱሪዝም እንዲህ አይነት ስራዎች መስራት አለበት። የህዝብ ባህል ነው የሚተዋወቀው፣ የህዝብ ሴት ነው የሚተዋወቀው። እንዲህ አይነት ስራ የሚሰሩ ሰዎችን ከፍ አድርጎ ከህዝብ ጋር ማገናኘት አለበት። አሁን ጊዜው በግልህ የምትሮጠው ራስህን ኑሮህን ለማሸነፍ ነው እንጂ እንግዲህ ለሌላው ብዙ ክበባት መሞት እንደዚህ አይነት ነገሮችን እንዳይፈጠሩ አድርጓል። እና አሁንም እኔ ትልቁ ነገር አደራ የምለው ይሄ የወጣቶች ማዕከል ቢከፈት ሐዋሳ ላይ ትልቅ ነገር መቀየር ይችላል። አብዛኛውን ጊዜ አሁን ስንፍናዎች ሰው ቁጭ ብሎ ፊልም ሲያይ የሚልበት ጊዜ አለ። በውጭ ዓለም እኮ እንደዛ አይደለም። ምንም ሰው ጊዜ የለውም። በቃ እድገታቸውን በዛው ልክ የሆነው ለዛ ነው። እና ለሁሉም ነገር ጊዜ ይሰጣል። ለማንበብ ትልቅ ጊዜ ይሰጣል። ኤአይ የሚሉት ነገር አሁን እንግዲህ በጣም ትልቅ ተጽዕኖ ያሳደረብን፣ ቴክኖሎጂው ትንሽ ቢረክም ግን ኤአይ የሚሉት ነገር ትንሽ በጣም በቃ ፈጠራን እየገደለን ያለው። ግን ቅድም ወደምንለው ስንመጣ ትውልዱ ከማንበብ ውስንነት ስመጣ እዚህ አካባቢ ላይ ስትመጣ ትውልዱ ያውቀዋል የመጽሐፉን የሚል ደግሞ ጥያቄ በራሴም ውስጥ ይጭርብኛል። እና ትውልዱ ያውቀዋል እኔ እንደጻፍኩት እኔ ጻፊ እንደሆንኩ እኔንስ ያቀኛል? አሁን እነ ወላይታ፣ እነ ኦሮሚያ፣ እነ ጉራጌ፣ አማራን ስታይ አሁን ዘፈናቸው ሄዷል። ስለዚህ እዛ ደርሷል። ገና መስራት ይጠበቅ። ረቡኒ የሚል ፊልም በጣም ደስ የሚል ፊልም ነው። ካልቸሩን ሳይለቅ የሚሰሩ አሉ። እንሳሮ የሚሉ ፊልሞች እንደዚህ የመሳሰሉ ፊልሞች አሁን ደሳስ የሚሉ በደንብ የሰውን ልብ ገዝተው ረጅም ጊዜ ደጋግመህ ብታያቸው የማይሰለችው አይነት ወይ ካልሆነ ክበባት ማይመቻቹ ማይሆን ነገር እንኳን ከሆነ እኛ ጥሩ ደረጃ ላይ የደረስን ሰዎች እናግዝ፣ ወጣቱን እናግዘው። ቢያንስ ያለንን ተስጦ እንስጣቸው። ምንድን ነው ያለው ተስጦ? ይሄ ልጅ ምንድን ነው? የቱ ጋር መድረስ አለበት? ምን መስራት አለበት የሚለውን እናስተምር። ስናስተምር ኪነ ጥበቡም ቢያንስ እያደገ ይመጣል። አሁን ወጣቱ ትንሽ ያለው ነገር አወዛጋቢ ነው። ቢያንስ ትምህርት ቤቶች መጽሐፍ እንዲገዙ በአካባቢው ላይ በዚህ በአካባቢው ስነ ቃል ይሁን በባህል ላይ የተሰሩትም ማንኛውም ነገሮች ላይብረሪ የሚገቡበትን ሁኔታ ቢፈጠር አንደኛ አካባቢውን ያስተዋውቃሉ፣ ባህሉን ያስተዋውቃሉ፣ ሰዎቹ ማንነታቸውን፣ ሌላው ማንነት ይሄ ምንድን ነው ያለው ማንነት የሲዳማ ባህል ምን ይመስላል፣ ከሌላው ባህል ጋር ምን ያስተሳስረዋል። ያቺ ግምገማ ብሯ ብዙ ሆነ አይደለም የምታገኘው ነገር ብዙ ሆነ አይደለም ግን አይምሮክን ብስለቱን ይጨምራል። ልክ መሰረታዊ በሀገር ላይ አንድ ሀገር እንዲሆን ምሰሶዎች ያስፈልጉት። ከነዚህ ምሰሶች ውስጥ ኪነ ጥበብ አንዱ ነው ብዬ አምናለሁ። ማንዴላ የተናገሩት ነገር አለ። ደቡብ የአፓርታይድ ስርዓትን ከገረሰሱ በኋላ ያንን ያለፈውን ወይም የሆነብንን ይቅር እንላለን እንጂ አንረሳውም ብለው የተናገሩት ነገር አለና የሆነብህን አንተ ይቅር ስትል አንድ ወዳጅ በድሎ ወይም የሆነ በአንተ ላይ ጥፋት አጥፍቶ ይቅር ስትለው የሆነ እንደበደለ ትረሳዋለህ ማለት አይደለም ነበር የሚል መጽሐፍ ሰጥቶ ነበር። በጣም ወዳጄ ነው። ከኔ ጋር እጽፍልሽ ነበር ጭንቄን በፊደላት ህመሜን በቃላት በወጉ ሰድሬ ቤት እንደነበር የትላንት አዳሬ እጽፍልሽ ነበር ከዋክብት ፈንጥቀው እንዳበሩ ደምቀው በነፋሻው አየር ከጨረቃ በቀር ምንም እንዳልነበር እጽፍልሽ ነበር። ሰዎች እየተኙ ስንቴ እንደተሞኙ ስንቴ እንዳንቀላፉ በትንሽ ሞታቸው ሰምጠው እንደጠፉ እጽፍልሽ ነበር። ውስጤ ምድረ በዳው እቅፍሽን ሽቶ ናፍቆት እንደጎዳው እጽፍልሽ ነበር።
ግን አልጻፍኩልሽም። ችዬ ብጽፍ እንኳ ማን ያመጣልሻል? አንቺ እኮ መንፈስ ነሽ፣ ሳትወለጅ ኖረሽ ሳትኖሪ ሞተሻል። ፍልስፍና ነው። አሁን ግጥም እኔ አሁን እነ ጌታቸው ካሳ የነ ቴዲ አፍሮ አሁን ይመችኛል ያለው ነገር። ለምን የቴዲ ፈጠራው ራሱ ይመችኛል። ኤፍሬም ታምሩ እነሱ አሁን በቃ እኔ ላይ ውስጤ ላይ ትልቅ ነገር ነው የሚሉትና ኦሮሚያ የአሊ ቢራ አንድነት የሚባል የቲያትር መምህር ነበር። አንድነት ዳኘው እሱን ያሰለጠነኝ ነው እንዴ? የእሱ መጽሐፍ ነው። በቃ እኔን አስተምሮኛል እና የ6 ወር ምናምን ያህል ኮርስ ወስጃለሁ ቲያትር እና ትልቁ ነገር አክቲንግ ምንድነው? ቆመ ራስህን እንደሳተ ሰው ነው የምትወድቀው። እየተነጋገርክ ነገሮችን እየተሳሰብክ ካልሄድክ በስተቀር ወጣቱን መያዝና ማነጽ አንችልም። አሁን ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሀዘንና ደስታ፣ ጤንነት፣ በሽታ፣ ንትርክ፣ ጭቅጭቅ፣ መጣላት፣ መታረቅ፣ መጋባት፣ መፋታት፣ ማግኘትና ማጣት እኚህ ሁሉ ህይወት ተውላጭ ገጽታዎች ናቸው። እኛ እናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መስማማት፣ ንትርክ ቀርቶ መግባባት፣ ለከሳችሁ መወፈር፣ ለወፈራችሁ መጠነኛ፣ ለባዕድ ሰላም፣ ላጤዎች እጮኛ፣ በቃ ደስ የሚል እንትን አለው። ፍሎውን ጠብቆ የሚሄዳቸው ነገሮች ምናምን አሉና እነዚህ ነገሮች በጣም ደስ ይሉኛል። እነሱ ነገሮች ሳይ የራሴን ነገር ደግሞ መጫር ጀመርኩ። ለመድረኩ ይመጥናል የሚላቸው ከዛ ትልልቅ መድረኮችንም የመምራት አጋጣሚዎች ምናምን ነበሩ። በዛ መልኩ ነው በግዕዝ ሰላምታ። በግዕዝ ያው ፏልክሙ ደህና ዋላችሁ። ያው በአርቢ ግሶች ይኖሩታል እና ከ ወይም ኪ ሲሆን ሄዶ ፏልኪ ፏልከ እንደዚህ ነው። ፏልክሙ ክሙ ሲሆን ብዙሃኑ እንደዚሁ የሚገባህ ነገር ነው። የእኛም ሀገር የኪነ ጥበብ ባለሙያዎች እነዚህ ነገሮች ላይ ጸሐፍት እነዚህ ነገሮች ላይ ትኩረት ቢያደርጉ በቀላ ምንም አልተነኩም። አሁን እሴቶቻችን የጋራ የመግባባት እንትናችን አሁን ያሉ ነገር ደግሞ ችግሮች አሉ አይደል? ችግሮቹ ሊያመጡ የሚችሉ መዘዞችን ወደዛው ማየት ይፈልጋል፣ መቃኘት ይፈልጋል። ኪነ ጥበብ ብቻ ነው ሊፈታ የሚችለው። በተለያዩ ድጋፎች አሁን ካልተደገፍክ ስራዎችን መስራት አይቻልም። በእርግጥ አንተ ታገልና እኛ እንደርሳለን የሚል ነገር አለ። ወጣቱም መታገል አለበት። የሚሰራውም አካል ቢያንስ የሆነ ስቴፕ ላይ መድረስ አለበት። ብዙ ጊዜ አሁን እኛ ጋር ምንድን ነው ድጋፍ አልተደረገም ምናምን ሲባል አንተስ ምን ያክል እንቅስቃሴ አድርጋል የሚል ነገር አለና ቅጠልና እርጥብ ቅጠል ይዘው በሲዳማ ባህል እርጥብ ቅጠል ሰላማዊ የሰላም ምልክት ነው እና የአካባቢ ጦርነት ራሱ በሚነሳበት ጊዜ እንግዲህ ሳር ነው የሚያነሱት። ሳር አንስተው ስትማረክ ሳር ነው። ከፍ ካረክ ጠላት አይገልህም። ቀበቶ ከፈታ ጠላት አይገልህም። ይሄ ባህል አለ። በኦሮሞና በድንበር ኦሮሞና ሲዳማ ይጣላል። በዛ ጦርነት ካለ በቃ ቀበቶ ከፈታ ወይም ሳር አንስተ ወይ እርጥብ ቅጠል ካነሳ አይገልህም ማለት ነው። ይሄኛው በዛ በኩል ያለውን አይገልም፣ ያም በዚህ በኩል ያለውን አይገልምና ይሄ የሰላም ምልክት ነው። ኦልሬዲ ተስማምቻለሁ፣ የበላይነትህን አንጸባርቄያለሁ። ግን ጥያቄ ካለ ጥያቄን ትጠይቃለህ።